ምናምን በሚል ለመተቸት ሞክሮ ነበረ እነ ስቱዋርት እና አይ እኔ ትራንስብስታንሺዬሽንን አልቀበልም ብሏል። እሱ አክቹዋሊ ማለት በቃ እሱ የካቶሊክ አይዲዮሎጂ እሳቤ ነው፣ ትንተና ነው፣ ዴፊኔሽን ነው እና እንደዛ አልቀበልም ብሎ ነበር እና ግን መልሰው መላልሰው 10 ትራንስብስታንሺዬሽን ምናምን እያሉ ሲያዝጉ ነበር የካቶሊኮችን እያመጡ እና ይሄ በውጭ ዓለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሺዬሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው። እንደ እይታ ምናምን ከፈለገች ተያዘው። የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ደረጃ በቃ የካቶሊኮች እንደው በቃ የገለጹበት መንገድ ብለን እንያዝላቸው። ዝም ብለን በጣም ጥሩ ሰዎች ሆነን ማለት ነው እንደዛ ብለን ይዘላቸው የምንችለው እንጂ እኛ ሰብስታንሱ ይለወጣል አክሲደንሱ አይለወጥም እንደዚህ አይነት ትንተና ውስጥ እኛ አንገባም። አባቶቻችንም እንደዛ አላስተማሩ ነው። ግን እነሱ ግን ሆን ብለው ግን ይህን የካቶሊክን ትምህርት እየመጡ ሲለጥፉበት አይተናል። ኢቨን እየነገራቸው ራሱ እና ስለዚህ የክርስትና ትምህርት እንግዲህ ያስፈልጋቸዋል ብላ አታስብም ማለት ገና አልደረሱበትም መሰለኝ። የክርስትና ታሪክ ብቻ ሳይሆን አሁን ላይ ራሱ ያለውን የኦርቶዶክስን ትምህርት አያውቁትም። እኛ ሀገር ብቻ ሳይሆን ውጭ ያሉትን ፕሮቴስታንቶች ያስብላል። እንዴት አየው እሱ ሜክ ሴንስ ባይ ዘ ዌይ። ለምንድን ነው ላይክ ኦርቶዶክስም ሲባል እንደምታውቋ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚለውን ነገር ራሱ ስፕሊት አድርገው ምን ያህሎቹ ይረዳሉ የሚባለው ነገር ላይክ ብዙ ያው ካቶሊኮች ስራ ሰርተዋል። ምንም የሚካድ ነገር አይደለም። በደንብ ስራ ሰርተዋል። ላይክ ከማቴሪያል አንጻር ከዌብሳይት አንጻር አፖሎጄቲክስ በጣም በቃ የቆዩ አፖሎጄቲክስ ስራ በመስራት የቆዩ ካቶሊኮች ይታወቃል። ብዙ የሚታወቁ አሉ እና እሱ ራሱን ችሎ ተጽዕኖ አለው። ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያደርገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቁ ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረጅም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል። ኦሪየንታል ኦርቶዶክሶች ያን ግን ቀደም እንዳልከው ሰብዲያ ከን ዳንኤል ገብተው ሲያስረዱት አፉን ከፍቶ ነው ሲሰማ የነበረው። እንደዚህ አይነት እምነትም አለ እንዴ በሚመስል ደረጃ ነበር ሲሰማ የነበረውና እንደዚህ ቅርብ የሆኑት ምን የሆኑ ሰዎች ራሱ ላይክ እና ይሄ በደንብ መሰራት አለበት እና ይሄም ነገር ደግሞ እንዲስፋፋ ምንድነው ትልቁ ያው ኮፕቶች ጥሩ ስራ እየሰሩ ምንም አይካድም። ክሬዲት መስጠት ላለብን ክሬዲት መስጠት አለብን። ኮፕቲክ ቤተክርስቲያን እዚህ ነገር ላይ በጣም ጥሩ ስራ እየሰራች ነው። ላንጉዌጅ ላይ ምንም ላይ በየሀገሩ እየተስፋፋችና ያው እንግዲህ አሁን አሜሪካ ላይም ሆነ ዩሮፕም ላይ ቀጣዩ ትውልድ አለ አይደል ላይክ እዛው የሚወለዱ ኢትዮጵያውያን ምናምን ነገር አገልግሎት ውስጥ ያሉ እንደ ዲያቆን ምህረት ምናምን ነገር እና ትምህርቱ ግድ ነው። ልክ ትክክለኛው የጌታ ትምህርትና አንደርስታንዲንግ ያለውን ነገር ሰዎቹ ጋር በደንብ መድረስ አለበትና ቀደም ያልኩ ለዛ ነው። አንዳንዴ ወንድር ታደርጋለህ በቃ ግን እግዚአብሔር ደግሞ የራሱ ታይሚንግ አለው። ያው በሰው ሐሳብና በሰው ጊዜ አይደለም እግዚአብሔር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገር ሆኑ ምንም አይነት ቋንቋ ተናጋሪ ሆኑ ቸርችን ከወደዷት እግዚአብሔር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ይስጠንና ትላለህ ወይ ደግሞ አንደኛችንን ከኢስተርን ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለህ። አይ በጣም ደስ ይላል። ያው አክቹአሊ ወንጌል እንግዲህ ያው እንደሚታወቀው አሁንም ይሰራል። በርግጥ ግን እንደዚህ ደግሞ በደንብ በቃ በውጭ ዓለምም በራሳቸው ቋንቋ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሀሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸዴ በጣም የእግዚአብሔር ካልረዳ የማይሆን ነው እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን ይሄ ክሊፍ የሚባሉ እነ ክሊፍ ራሱም አሁን ደጋግሞ ኢቭን ከዲቤቱ በኋላም ትራንስብስታንሺዬሽንን እኛ ላይ እንደዚህ በጣም እንትን ሲሉ ሲጫኑ ነበረ ምናምን እንደዚህ እንደዛ ምናምን ሲል ነበር እና ትራንስብስታንሺዬሽንን አይደለም ዲያቆን ምህረት ይዞ የቀረበው ትራንስብስታንሺዬሽን የኛ አይደለም። ትራንስብስታንሺዬሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሺዬሽን ምን መሰላችሁ? ቅዱስ ቁርባን ላይ ይሄ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ስጋ ህብስት፣ ከዛ ላይ ደግሞ ወይን አይደለ? ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንት ነው ያላቸው ማለት ነው። እሺ አክሲደንትስ እና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም። በደንብ ሲያስሙ አክሲደንትስ የሚባለው ፊት ለፊት ላይ የሚታየው ያ ነገር ከለሩ ሊሆን ይችላል። የህብስቱ ለምሳሌ ከለር፣ ጣዕሙ ህብስት የአይነት ጣዕም ይኖራል። ልክ እንደዛ ማለት ነው።
የወይን ሲሆን ደግሞ የወይን አይነት ጣዕም ሊኖረው ይችላል። ጣዕሙ፣ እይታው ምናምን እንደነዚህ አይነት ነገሮች እነዚህ አክሲደንት ብሎ ይጠሯቸውና የአሪስቶቴሊያን ፊሎዞፊ ነው። አክቹዋሊ በነ ቶማስ አኪነስ ነው በደንብ እየዳበረ መጥቶ በካቶሊካውያን ዘንድ እንደዛ የሚባለው። እሺ ያንን አክሲደንትስ ይሉታል። ከዛን እንደዚህ አይነት ይሄ ጣዕም ከለር ምናምን ነገር ያለው ያ ህብስትና ወይን ደግሞ ሰብስተንሱ ምንነቱ ላይ ህብስትና ወይን ማለት ነው በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይህ ወይን ነው ተለው የለ ይሄ የምንነት ደረጃ ባህሪው እንለዋለን። እንደዛ ነገር ሰብስተንሱ ማለት ነው። እሱን ሰብስታንስ ይሉታል። ከዛ ምን ይላሉ? የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስታንሱ ነው። ሰብስታንሱ ፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጥና የህብስትና የወይን ሰብስታንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋና ደም በሰብስታንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስ ሰብስታንሺዬሽን የሚሉት። ሰብስታንሱ ነው የሚለወጠው የሚቀየረው፣ ትራንስ ሰብስታንሺዬሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛው እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኩ አሁን አንገልጽ። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ቤተክርስቲያን በእኛ ቤተክርስቲያን ውስጥ በምን መልኩ ነው ቅዱስ ህብስትና ወይን ነው። እኛ ጋርም በቃ ያለው ህብስትና ወይን ነው። እኛ ያው በአይናችን በተለይ በኢትዮጵያ ቤተክርስቲያን አይታይም አይደል? ግልጥ አይደለም፣ ግን ህብስትና ወይን ነው። አናየውም፣ ግን ህብስትና ወይን ነው። እና ያ ህብስትና ወይን የጌታ ስጋና ደም የሚሆኑ በመንፈስ ቅዱስ አሰራር ነው። እንዴት የሚሉለውን ግን አናውቅም። ሰብስታንሱ ተለውጦ አክሲደንሱ ተቀምጦ ምናምን የሚለውን አንጠቀምም። እኛ እንዴት እንደሆነ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን አንዳንዴ የመንፈስ ቅዱስ አሰራሮችን ይሄ ምንድነው ስኮላስቲክ በሆነ መልኩ እንደዚህ የሆነ ይሄ በጣም እውቀትን አራቁ ሄዶ የመንፈስ ቅዱስን ስራ ሁሉ በእውቀት ለመግለጽ የሚሞከር ነገር አለ። እንደሱ አንችልም። በቃ የመንፈስ ቅዱስ ስራ ሲሆን ይሄ የመንፈስ ቅዱስ ስራ ነው። እኛ አናውቅም፣ እንዴት እንደሆነ አናውቅም። ግን ህብስትና ወይኑን የጌታ ስጋና ደም እንደሚሆን እናምናለን። ይህ የመንፈስ ቅዱስ ስራ ነው። እንዴት እንደሚከናወን አናውቅም። በቃ አለቀ። እና ምንድነው ከዚህ በፊት ብያችሁ ነበረ። የቅዳሴ የትኛው ክፍል ላይ ነው ህብስትና ወይኑ የጌታ ስጋና ደም የሚሆነው? የትኛው ክፍል ላይ ነው? አንዳንድ ሰዎች ኤፒክሌሲስ ላይ እንደሚሆን ይናገራሉ። ኤፒክሌሲስ የሚባለው የቅዳሴ ክፍል የትኛው ነው? ሀበነ ብለን የምንጸልይበት ክፍል ላይ ማለት ነው። እና እዛ ክፍል ላይ መንፈስ ቅዱስ መጥቶ ህብስትና ወይኑ የጌታ ስጋና ደም ያደርገዋል። በቃ ያቺ ቦታ ያቺ ኢንስታንት ናት የሚሉ አንዳንድ ሰዎች አሁን አሉ። እሱ ባለማወቅ ነው ወይም ያገላለጽ ስህተት ነው የሚሆነው እንጂ ቅዱስ ቁርባን የትኛው ሰዓት ላይ ነው የጌታ ስጋና ደም የሚሆነው ምናምን የሚባል ነገር እኛ ጋር የለም። በቃ ሙሉ አናፎራው ሙሉ ቅዳሴው ምናምን የህብስትና ወይን የጌታ ስጋና ደም እንዲሆን ነው። አለቀ በቃ። እሱን እናውቃለን። ሙሉ ቅዳሴ ነው በቃ እኛ የምንቀበለው። እቺ ቦታ ናት ምናምን የሚባል ነገር በክርስትና የለም። እና ይህንን የካቶሊኮቹ አንዳንድ እንደዚህ አይነት እሳቤዎች አሏቸው። ለምሳሌ ምን ላይ ያልኳችሁ ሰብስታንሱ ይለወጣል አይለወጥም የሚለው ጉዳይ ላይ ማለት ነው። አሁን ለምሳሌ ሉተራኖችም የህብስትና ወይን የጌታ ስጋና ደም ይሆናል ብሎ ያምናሉ። እንደውም ሉተር ይለወጣልም ይላል። ቃሉን ይጠቅማል። በዚህ ማለት የነዛን ሰብስታንሱ ይለወጣል የሚለውን አይነት አይደለም። ግን የሱ ያው አስቀድሞ ህብስትና ወይን ብቻ ነው። በኋላ ግን የጌታ ስጋና ደም በዛ በህብስቱ ለምሳሌ የጌታ ስጋ በዛ በህብስቱ ማለት ነው። እንዴት ነው ውስጥ እስር ላይ ምናምን በሚል አገላለጽ ማለት ነው። እዛ አብሮት ይሆናል ይላል የጌታን ስጋ። ስለዛ ልክ አማኙ ሉተራን ፕሮቴስታንቶች ናቸው። ሉተራኖች በእነሱ ልክ ህብስቱ ወደ ሰውየው አፍ ልክ ሲገባ እና አላምጦ ሲበላ ቀጥታ የጌታን ስጋ በልቻለሁ ብሎ መናገር እስኪችል ድረስ እንደዚህ ብሎ ያምናሉ። ግን የካቶሊክን ያንን ትራንስብስታንሺዬሽን የሚባል ነገር ግን አይቀበልም። እና ሉተር ደግሞ ይተቸዋል። ምን ይለዋል? ለምን እኔ የአሪስቶቴሊያን ፊሎዞፊ ለምን እቀበላለሁ እንዴ? ቀለል አድርገን ለምሳሌ ይላል ተዋህዶ ላይ ቃል ስጋ ሲሆን ቃል ከስጋ ጋር ተዋሃደ። ልክ ምንድነው እሳት ውስጥ ብረት ሲገባ እንደሚገለው ከዛን እሳትነትም ብረትነትም እንደሚኖረው የህብስትና ወይን ከቀረበ እንግዲህ የጌታ ስጋና ደም በዛ መልኩ አብሮት እንደዛ ተጣምሮ እንደሌለ በምን እናውቃለን? ይሄ ነው እንደውም ለኖርማል ጭንቅላት ለመግለጽ ይሄን የሚሻለው ምናምን ብሎ እሱን ለማስቀመጥ ይሞክራል። እና እንዲና መሰል የተለያዩ ቲዎሪዎች አሉ ቅዱስ ቁርባን ላይ። እኛ በምንም አንገልጽ። እኛ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ አዎ ይሆናል እንልና ከዚህ በኋላ ካቶሊኩም ሉትራኑም የራሱን እንግዲህ ማብራሪያ ለመዘርዘር ሊሞክር ይችላል። እኛ ግን አዎ የህብስትና ወይን የጌታ ስጋና ደም ይሆናል ካለም በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው የሚሆነው
እንጂ ሌላ ነገር በስጋና ደሙ ላይ ሌላ ነገር ለመናገር አፋችን አይከፈትም። አፋችን የሚከፈተው በቃ ያን የጌታ ስጋና ደም ተቀብለን ህይወት እንዲሆንልን ብቻ ነው አፋችን የሚከፈተው። ለዛ ይሆናል ማለት ነው ከዛ በኋላ እና ለዛ ነው ጌታችንም ክርስትና እዚህ ላይ ሀሳብ እንድሰጥበት እግረ መንገድ ካቶሊኮች ዩካሪስቱን ወርሺፕ ያደርጉታል። ወርሺፕ ይገባል ወርሺፕ ይገባዋል ይላሉ። ቀጥታ ራሱ ምንድነው ስጋ የክርስቶስ ኢየሱስ ስጋው ደሙ ነፍሱ እና መለኮቱ እዛ ጋር ኤግዚስት ያደርጋሉ። ስለዛ ወርሺፕ ይገባዋል ብለው ያስቀምጣሉ። እንኳን ደህና መጡ። ሰላም ደርሱ ይሁን። ዘማሪ ደህና ቆያችሁኝ። ነው ቪዲዮውን መንካት እንዴት እንደምችል አላውቅም። እንዴ ነበር? ቆይ እስቲ ከአንተ ጋር እስቲ ጋዲ እንዴ ነበር? የቪዲዮ ምልክት ከስር ነክተው ሴቭ ይሉታል። ሴቭ እንደምን ከረማችሁ? ይመስገን አምላክ። እንኳን ደህና መጡ። ሰላም ደርሱ ይሁን። ዘማሪ ይመስገን። ከወንድሜ ከዘማሪ ደመላሽ ጋር በመሰንቆ እንግዲህ መተናል። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። እንኳን ደህና ቆያችሁን። ቆይ አሜን አሜን። እንኳን ደህና መጡ። እግዚአብሔር ያክብርልን። ሰላም ለእርሱ ይሁን። አሜን አሜን። በጣም በደንብ እንታያለን። በደንብ ትታያላችሁ። ደጅ አስጠናን እንዴ ሳናይ እኛ ነን ያስጠናናችሁ። ምንም ለእኛማ ችግር የለም። ችግር የለኛ ምንም ችግር የለም። ደስ ብሎኛል በጣም ስለተገናኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ መቀጠል ይቻላል። እሺ ደስ ይለናል። እሺ ህዝቡን ያው እንግዲህ ሰላም ማለት ከፈለጉ ምናምን ማሳወቅ የሚፈልጉት ነገርም ካለ እሰየው ይቻላል። እሺ እንደምን ከረማችሁ? እንደምን አላችሁ? በእውነት ዛሬ ወንድሞቻችንን ለብዙ ጊዜ እንመኝ ነበር አብረናችሁ ለመሆን። እግዚአብሔር ፍቃድ ሆኖ ደግሞ ዛሬ አብረናችሁ ሆነናል። በጣም የምንወደው መርሃ ግብር ነው። ብዙ ጊዜ ያው በአገልግሎት ብዛት ብዙ መካፈል ባንችል ግን ብዙ ጊዜ እየመጣ መልእክታችሁ ያው በብዙ ጉዳዮች ላይ የምትወያዩትን እንሰማለን እና እግዚአብሔር አምላክ ይሄንን ታላቅ ስራ እንድትሰሩ እግዚአብሔር ስላገዛ ስለረዳችሁ በእውነት እግዚአብሔር እናመሰግነዋለን። መላው የምትከታተሉን ወንድሞች እህቶች ይሄንን እዚህ መርሃ ግብር ላይ እኔና ወንድሜ የተገኘ ነው በእውነት የወንድሞቻችንን ስራ እጅግ አክብረን ስለሆነ ለዚህ የተከበረ እጅግ ሐዋርያዊ በሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንን እና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። እሺ መልካም ጊዜ። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው እናንተ የተዘጋጃችሁበት አይነት ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ያው ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሀልወት ነው። ሁሌ በቤተ ክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሀልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሀልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር
አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው